ውስጣችን መጣ ንፋስ መጣ ማለት ነው። ገብረ እግዚአብሔር ነህ አለም አንተ አሁን ነበረኝ ግን አሁን ደግሞ የለኝ። ያወቀው ነገር የለም። በብዛት አንድ 10 ሰዎች አንድ ላይ ታሰረ ማለት ነው። ሊያሞም ይገባል። ትክክል ነው። እኔ ነው 7 ሰዓት ከሌሊቱ ተደውሎ ተቃጠለ የተባልኩት። አጠፋው ደግሞ በደል ሳይሆን ይቅርታ ስለሆነ በጣም ተስፋ አለኝ እንደምከፍለው ማለት ነው። እርግጠኛ ነኝ ነው። ይቅርታ 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 ይቅርታ። ሰላም ተመልካቾቻችን እንዴት ናችሁ? ዛሬም ከተረኛ ባለ ታሪክ ጋር በድጋሚ ተገናኝተናል። እንኳን ደህና መጣ። እንኳን ደህና መጣ። እስቲ ስምህን አስተዋውቀኝ። እኔ ዮሴፍ ታደሰ እባላለሁ። ማንን ይቅርታ ለመጠየቅ ነው የመጣኸው? አንድ ጓደኛዬ ያለ ገብረ እግዚአብሔር ተኩል ይባላል። እሱን ይቅርታ ለመጠየቅ ነው የመጣሁት። እሺ፣ እስቲ ስለ ጓደኝነታችሁ የተወሰነ ነገር መለስ ብላ አጫውተኝ። 2005 አካባቢ ነው የተገናኘነው ከሱ ጋር። ከዛ በኋላ ያው መቀራረባችን በጣም የጠበቀ ነበር። ለዚህ ነው የጠበቀም ስለሆነ እኔ ጋር ካለ ሳንቲም የሱ ሳንቲም፣ የሱ ጋር ካለ የኔ ሳንቲም። የሆነ ነገር ሲሆን እንደዚህ ነው፣ እኔም የሆነ ነገር ሲሆን ገሬ እንደዚህ ነው እላለሁ፣ እሱም ዮሴፍ እንደዚህ ነው ብሎ ይደውለኛል። ሀሳብ ለሀሳብ ሼር እንደራረጋለን ማለት ነው። እና ልጁ በጣም ከጥሩ በላይ ማለት ነው። ያ ነገር ነው ውስጤን እንትን እያለኝ የነበረው እየኮረኮረኝ ያለው ማለት ነው። እና ይሄ ነው ግንኙነታችን። እኔ በአጋጣሚ ስራ ፈትቼ ነበር። በጓደኝነት 5 ከምናምን ከቆየን በኋላ የሆነ ስራ ሰዎች ሲያወሩ ሰማሁኝና እዚህ ያገለገለ እቃዎች አሉ። እነዛን ያገለገለ እቃዎች በእንትንም የተገዛ እንሽጥ ተባለ። የመጀመሪያው እቃ መኪና ነበረች እና እሺ ተባለ፣ ተስማማን። ከዛ በኋላ ብር እንትን ማለት ጀመርን ማለት ነው። ሼር ማድረግ ጀመርን ማለት ነው። ለመጀመሪያዎች ለመኪናዋ ዙር ማለት ነው። ከዛ መሀል ላይ መኪናዋ ትቅርብንና ሌሎች እቃ የተሻሉ እቃዎች መጡ ከክፍለ ሀገር ማለት ነው። ወደ ሐረር መስመር ነበረ። እነዛን እቃ ለመግዛት ብር አጋጨን ማለት ነው። እና ሙሉ እምነቱን ሰጥቶኝ ነው ይሄን ስራ ስንሰራ የነበረው ማለት ነው። የእሱን ብር ብቻ ሳይሆን ደግሞ የራስን ማጋጨው ገንዘብ ነበር። እና ኃላፊነቱን ወስጄ እየሰራሁ እየነበረ እቃውን ተገዛ። ከዛ ወደ አዲስ አበባ ሊመጣ ሲል በቃ ነገ ዛሬ ምናምን እየተባለ ቆየ ማለት ነው በአጋጣሚ። ከዛ የመጨረሻው ጊዜ እቃው ተጭኖ ወደ አዲስ አበባ መንገድ በጀመረ ጊዜ ያው አገራችን ውስጥ ባለው ችግር ምክንያት እቃው ማለት እስካሁን ለኔም ግልጽ አልሆነልኝም። ተቃጠለ ይባላል። ምን ሆነ? እኔ አዲስ አበባ ነው ያለሁት። እዛ ነው ወሬ ኮንታክት የሚነገረኝ። እንደዚህ ሆነ ብዙ ወሬ ማለት ብዙ ነገሮች አሉ እዛ ጋር። ከዛ በኋላ በቃ ኢሚዲየትሊ እኔ እዛ ስሄድ ወዲያውኑ አልሄድኩም። በነገራችን ላይ እቃው እንደዚህ ሆነ ሲባል ማለት ነው ወዲያውኑ ያልሄድኩት አንድ የመታወቂያ ችግር ነበረብኝ፣ እዚህ አልታደሰልኝም ነበር። 2 ደግሞ ግርግርም ስለነበር መታወቂያ ይጠይቃሉ ማያሳልፉ ምናምን ሲባል ያለውን ነገር በስልክ ብቻ ነው በኮኔክት ማድረገው ማለት ነው። እና እሱም በወቅቱ ዲቴል ምን ማለት አልነገርኩትም። ለምን ይሆናል አይደል ተስፋ ይቆርጣል ለምን ነገር ዲቴል አልነገርኩትም። ግን መጨረሻ ላይ ምንድነው የሆነው ችግሩ ምናምን ሲለኝ እንዴት ብዬ ልንገረው? በቃ ያን ሁሉ ገንዘብ ሰጥቶኛል። ያው ሐሳቡ ያንተ ስለነበር ሐሳቡ የኔ ስለነበር ማለት ነው። ያን ሁሉ ገንዘብ ሰጥቶኝ እንደዚህ ብለው ምን ያህል ውስጡ እንደሚጎዳ እንትን ነበር ውስጤን አስበው ነበር። እኔ እሱ ቦታ ሆኜ ምናምን በሚል ማለት ቆይ ነገ ምናምን በምልበት ሰዓት ውስጣችን መጣ ንፋስ መጣ ማለት ነው። እና በቃ ብሩን
ወይ ብሬን ስጠኝ ወይ እንትኑን ካላገኘ መገናኘት አልፈልግም ምናምን አለ። እሺ አልኩት። በቃ በዚህ ሰዓት እኔ ብሩን አግኝቼ ልመልስለት አልቻልኩም እና እሱም ተራራቅን። ግን ማለት የሆነ ነገር ተናግሮሽ ወይ ከሶሽ የሆነ ሁኔታውን ተረድቶት ኢቭን እንደ ድሮ ማንሆን አይመስለኝም። ገብቶሻል አይደል? ግን ቢያንስ ሁኔታውን ነገር ተረድቶ እንትን ቢል ደስ ይለኛል። አውቆት እንዳልከዳሁት የሱን ገንዘብ እንዳልተጠቀምኩበት ቢያቅና እውነታውን ቢረዳኝ ደስ ይለኛል። አንድ አፍር ያለው የእውነት ለምን አይገባውም ለሱ እንደዚህ አይነት ነገር ማለት እንደ ሰውኛ ካሰብኩ አይገባውም ለሱ እንደዚህ። ለራሴም በጣም ሼም ይዞኛል። ለምን እንደዚህ አይነት ሰው አይደለም ሲጀመር ማለት ነው። እና በቃ ደበረኝና አንድ ጠርቼው እንዳለ ብሩን ካላስክ ስላለኝ ማናገር አልፈልግም ስላለኝ ምን ብሩን ካላስኩ ምን ብዬ አናግረዋለሁ በሚል ያው አመት ከምናምን ቆየን ማለት ሳንነጋገር እና አጋጣሚ ይሄን ቻንስ ሳገኝ ቢያንስ እንኳን በዚህ ይሄኛውን አውቆት እውነታውን ከዛ በኋላ ይሁን በማለት ይቅርታ ልጠይቅ ወደዚህ ቢሮ መጣሁ። ምን እንደተፈጠረ አላስረዳኸውም? አንተ አላወቀም ማወቅ አላወቀም። ግን አንድ ያላወቀበት ምክንያት ደንግጫለሁ የእውነቱ ማለት ምን ብዬ ላስረዳው። በቃ በወቅቱ እኔ ላይም ቴንሽን አለ። የቤተሰቡን የልጆቹን እንትን ብሎ ነው እዚህ ነገ ለልጆቼ ለቤተሰብ ቅርስ ማስያዥውን ነው ሳንቲም ይበተነው። እግዚአብሔር የሆነ ቀን እውነታውን ይገልጻል በማለት ያው ዝም ብዬ ቆይቻለሁ ማለት ነው። ወይ ደግሞ የሆነ እግዚአብሔር ሰጠኝና ከፍራለሁ ማለት አውቃለሁ አሁንም በጣም ተስፋ አለኝ እንደምከፍለው ማለት ነው። እርግጠኛ ሆኜ ነው የምነግርሽ። ግን እስቲ ከዚህ በፊት ስለነበረው ያንተ ህይወት ደግሞ እናውራ። ምን ስራ ላይ ነበር የተሰማራኸው? ምንድን ነበር ትሰራ የነበረው ይሄ ከመፈጠሩ በፊት? ሲጀመር እኔ ፋይናንስ ላይ ነበር የምሰራው። በአካውንቲንግ ነው የተመረኩት። የሆነ ኤንጂኦ ላይ ሰራ ነበር። ግራጁዌት እንዳደረኩኝ ፖሊስ ላይ ነበር የገባሁት፣ ፌደራል ፖሊሱ ላይ። ከዛ በኋላ ያው እዛ አልተመቸኝም፣ ለቀኩኝ። ወደዚህ ወደ ኤንጂኦ መጣሁ። ኤንጂኦ ላይ ከመጣሁ በኋላ ጥሩ እንትን ላይ ነበር፣ ኮንዲሽን ላይ ነበርኩኝ ማለት ነው። ጥሩ ደሞዝ አገኛለሁ እና ጥሩ ስራ እሰራለሁ፣ አይቸግረኝም እንትን አይነን። ከዛ በአጋጣሚ እነዛ ኤንጂኦ ስራውን አቁሞት ወጣ ከኢትዮጵያ ማለት ነው። ተቃጥሎ መስራት ብዙም እንትን የለኝም ነበር፣ ግን ኪሴዎቼ ላይ ያለው ነገር እየተመናመነ ምናምን ሲያልቅ ወደ መንግስት መስሪያ ቤት ተቀጠርኩኝ። መንግስት መስሪያ ቤት ላይ እየሰራሁ እያለ 1-2 ዓመት ምናምን ከሰራሁ በኋላ ያው ፋይናንስ ላይ ነው ገንዘብ ላይ ነው የምትሰሪው። ከዛ በኋላ ያው ገንዘብ ተነካክቷል እዛ አካባቢ ላይ ተብሎ በብዛት 10 ሰዎች ምናምን አንድ ላይ ታሰርን ማለት ነው። ያው ነፃ እንዳይለቁን እኔም 2 ዓመት ከምናምን ፈረዱብኝ። ጨርሻለሁ ኦልሬዲ ፍርዱ ማለት ነው። ልክ ዛሬ እንደተፈረደብኝ በማግስቱ ወጥቻለሁ እኔ ከእስር ቤት ማለት ነው። ኦልሬዲ ጨርሻለሁ። ከወጣሁ በኋላ ሊይዞኝ እንዴት ያው እንደገና በይግባኝም ነፃ አድርጌዋለሁ እሱን ክርክር ማለት ነው የተፈረደብኝ። እንትን እግር መቼ ነው አደጋ የደረሰበት? እግሬ ቆይቷል። ያው ወድቄ ነው ሙላቴ ነው እንትን ያለው መገጣጠሚያ የሚባል ነገር አለ። እሱ ነው የተሰበረ ደቋል ነው የተባለው። ያው የሕክምናም ስህተት አለበት። በልጅነት ነው ተፈጠረው? አይ በልጅነት ተፈጥሮ አይደለም ወድቄ ነው እና ሐኪሞች ጋር ከሄድኩ በኋላ ኦልሬዲ በወቅቱ ስላልመጣችሁ ይዛችሁት እግሩ እንደዚህ ሆኗል፣ መሄድ የሚችለው በድጋፍ ነው ተባለ ሐኪሞቹ ማለት ነው። በነገራችን ላይ እኔ እግሬ እንደዚህ ሆነ ምናምን ብዬ አላማረረውም። እግዚአብሔር ለምን እግሬ እንደዚህ ሆኗል ብዬ ምንም ያሳጠኝ ነገር የለም። አሁን ነው ነገሮች ሲደራረቡ እየወረድኩ የመጣሁት እንጂ እኔ እንደዚህ ሆኜ ጥሩ ነገር አገኘ። በጣም ሰራ ነበር። ቢሮ ውስጥ ነው አብዛኛው የምሰራው፣ ቁጭ ብዬ ነው የምሰራው።
እግባባለሁ ከሰዎች ጋር። በአሁኑ ሰዓት ግን እንትን እያመጣብኝ መጥቷል፣ ኢፌክት እያመጣብኝ መጥቷል። ለምንድን ነው? በሁለት ነገር ማለት አንድ ኢኮኖሚካሊ ነው። ይሄ መቀየር ካለበት ቢያንስ እንደ ሐኪም በየ4 ዓመቱ መቀየር አለበት ይላል። ይሄ ግን 8 ዓመት ሆኖታል ከእንትን ካለ ማለት ነው ከተቀየረ። አንዳንዴ ያው ኢኮኖሚ ሲያጥሽ ሞዲፊክ አድርገሽ ምናምን ታስበይጁና ያው እንጨራሹኑ በጣም ኢምፖርታንት ቦታ ካልሆነ በስተቀር ይሄ እንትን ካለ መንቀሳቀስ አልችልም ማለት ነው። ማለት ያው ፊዚካል ነው ሰው የሚያው በቃ ፊዚካልሽ ነው ያሻል። እንደዚህ እንትን ስትይ ይሄ ብር አለው ብሎ ነው የሚያስቡት ሰዎች። ነበረኝ ግን አሁን ደግሞ የለኝም። አንዳንዴ ሰውነሽ ተሳስቻለሁ አላውቅም፣ አውቄ ተሳስቼው አላውቅም። እንደዚህ ሆኛለሁ በአሁኑ ሰዓት። አላደንቅም አላልፈው ነገር ይሄ በራስህ ነገር ተይዘሃል እንደነገርከን በጤና ጉዳይ ማለት ነው። ግን እንደዛም ሆኖ ይቅርታ ለማለት ልብህ አልሰነፈም እና ይሄ የሚያሳየው እውነት ለመናገር ያንተን ጥንካሬ ነው፣ የውስጥ ጥንካሬህን፣ ይቅርታ ለመጠየቅ ነገሮችን ለማጥራት እውነታውን ለማውጣት ያለን ፍላጎት ነው የሚያሳየው እና በጣም ትልቅ ክሬዲት መስጠት እንፈልጋለን እንደ እርቂሁን የዝግጅት ክፍል ማለት ነው። እኔ እንደውም እኔ አሁን ነው ተነኝ የተናገርኩት እንዲህ ሰው አምኖሽ አንቺ እምነት ጥሎብሽ የሆነ ነገር አድርጎሽ በእርግጠኝነት 100% እርግጠኛ ሆነሽውን ነገር ደቂቃ ባልሞላ ውስጥ ዳሜጅ ሆኖ ስታገኝ እንደዚህ ሆነ። እኔ እውነቴን ነው 7 ሰዓት ከሌሊቱ ተደውሎ ተቃጠለ የተባልኩት እና በጣም ነው የደነገጥኩት። ከዛ በኋላ ምን ብዬ ልንገረው ነገ ይገባል እያልኩት 7 ሰዓት ተቃጠለ ስትባይ ምንድን ነው የምትይው? ዝም ነው ዋጥ ነው ያልኩት እና ያው በጭንቀት ውስጥ ሆኜ አላውቅም። ምናልባት የሆነ ነገርም ከተጣጣሪ ይሆናል። አሁን ረስቼዋለሁ። እውነታው ብቻዬኛው ስለሆነ ነው። ገብቶሻል አይደል? ጭንቀት ላይ በወቅቱ ጭንቀት ላይ ስለነበርኩ ማለት ግን እኔ አሁን ፊት ለፊት የምናገረው እውነት በእውነት እላለሁ ሳንቲም እኔ ለራሴ ጉዳይ ላይ አውዬ አላጠፋትም። ይሄ 100% እርግጠኛ ነው የምነግርሽ። ግን አጋጣሚ ከመሰለ ነው ይሄኛው ማለት እንደሚመስለው ሰው በቃ አጋጣሚ ይሄ ነገር ገጠመኝ። ሲገጥ እንደዚህ ሆነሽ ይሄ ነው በቃ መሀላችሁ ግን ይሄ ጸብ፣ መጥፎ ንግግር ምናምን በቃ ዝም ነው የተባባላችሁት? አዎ ዝም ሲል በቃ ዝምታው ራሱ ከበደኝ። ገብቶሻል? ቢሰርብሽ ይሻላል እንኳን ሰው የሆነ አንድ እሱም ይጎዳል እያብሰለሰለ እኔ እንደዚህ ሰርቼ ምናምን ውስጡም ይጎዳል። ገብቶሻል? ግን ዝም ሲልሽ ይከብድሻል። አንድ አልወጣለትም፣ እርግጠኛ ነኝ ነገር አልወጣለትም እሱ ተናግሮት ማለት ነው። እኔንም ደግሞ አላዳመጠኝም ለማስረዳት እንደ ድሩን አላገኘሁም። አሁን ከተፈጠረ ስንት ዓመት ነው ያልከኝ? እንደ ዓመት አሁን ከ6 ወር ምናምን ማለት ከተዘጋጋን ማለት ነው። በቃ አይቼውም አላውቅም። ስልኩን እንኳን በመከራ ነው ያገኘሁት። ምን ይመስልሃል አሁን ይቅርታ ስትጠይቀው? ከበፊቱ ባህሪ ማለት ብሩ ከጠፋበት ሳይሆን ብሩ ሳይጠፋ ባህሪው ከተነስቼ ሳስበው ይቅርታ የሚያደርግልኝ ይመስለኛል። ከዛ አንቺ የሆነ ነገር ሆነሽና ሳትሆኛ አንድ አይነት ባህሪ ላይኖርሽ ይችላል። ግን የአሁኑ ባህሪ አላውቀውም። ገብቶሻል? ምን ውስጥ እንዳለ ከሰውሉ ይሄን ስራ አገኝ ይሄ ስራ ይሳካልኛል ብሎ ስራውን ለቋል እና ይሄ ነገር ስላለ ይከብዳል። ምን እንደሚለኝ አላውቅም። ያው ገንዘብ ሰይጣን ስለሆነ ገንዘብ ነው ያጣላን ብዬ ነው የምገምተው እንጂ ሌላ እንኳን ሌላ ባህሪ ኖሮብኝ ሌላ ባህሪ ኖሮበት አልተጣላንም። በቃ ጥቅም ነው ጥቅም ሳይሆን ያው እምነት ማጣት ነው ያጣላን ብዬ ነው የምገምተው እንጂ የልብ ጓደኞች ይሄ ነው። እኛም ጓደኛ እንግዲህ አሁን የነገርከንን እውነት አንደርስታንድ ያደርጋል ብለን እንጠብቃለን፣ ተስፋ እናደርጋለን። መልካሙን ሁሉ እንመኛለን። እናመሰግናለን አቶ ዮሴፍ።
ተመልካቾቻችን እንግዲህ ቀደም ብለን በተከታተልነው ቃለ መጠይቅ መሰረት አቶ ዮሴፍ ጓደኛ የሆነውን ገብረ እግዚአብሔርን ይቅርታ መጠየቅ ከልቡ ይፈልጋል። መሀላቸው ያለውን ነገር ማጥራትም እንደዚሁ ይሻል። እኛ ሄድንበት ሂደት አለ። በዚህ ሂደት ምንድነው እንግዲህ ጓደኛው ገብረ እግዚአብሔር ወይም ደግሞ ገሬ በተለያዩ መንገዶች ልናገኘው ብንሞክርም ማግኘት አልቻለም። በተለያዩ ስልኮች ሞክረናል። ሊሰራል የተባለበት ቦታም ሄደን ለማግኘት ጥረት አድርገናል። ነገር ግን ሊሳካልን አልቻለም። አሁን ይሄንን ዝግጅት ለማካሄድ አቶ ዮሴፍም አብሮን ነው የሚገኘው። ነገር ግን እሱ ጓደኛው በአካል እንደመጣ ነው የሚያውቀውና ለሱም የለም አልመጣም ብሎ መናገር አሁን የሚቀጥለው ስራችን ይሆናል ማለት ነው። የተለያዩ መንገዶችን ተጉዘናል። በተለያዩ ስልኮች ይገኝበታል በተባለው መንገድ ሁሉ ለማግኘት ጥረት አድርገናል። በግል ምክንያት ሊሆን ይችላል፣ ማግኘት ግን አልተሳካልንም። በቀጣይም የምናደርግ ይሆናል ይሄንን። አሁን ግን አቶ ዮሴፍን ወደ ስቱዲዮን ጋብዘውና በስልክ እንዲያወራው የምናደርግ ይሆናል ማለት ነው። ጋሼ ቀጣይ ሂደታችን ይሄን ነው የሚሆነው። አብራችሁን ቆዩ። ተመልካቾቻችን እንግዲህ ቀደም ብዬ እንዳሳወቅኳችሁ አቶ ዮሴፍ ስቱዲዮአችን ተገኝቷል። እንኳን ደህና መጣ። እንኳን ደህና ተበቃችሁ። እንግዲህ ከዚህ ቀደም ጨዋታ ነበረን፣ አውርተን ነበር ባንተና በጓደኛ ገብረ እግዚአብሔር ወይም ገሬ ብለን ነው የምጠራው አይደል? በሁለታችሁ መካከል ስለተፈጠረው ጉዳይ ስላለው ሁኔታና ይቅርታ መጠየቅ እንደምትፈልግ፣ እርቅ ማውረድ፣ ሰላም እንዲሰፍን እንደምትፈልግ አጫውተን ነበረ። እኛም ባልከን መሰረት የሰጠህንን መረጃዎች ሁሉ ተጠቅመን ገሬን ለማግኘት ጥረት አድርገናል። አንተም የዛው አካል ስለነበር የተወሰነው ሂደት ታውቃለህ ብዬ አስባለሁ። አለማግኘት ነው ወይም ደግሞ ጭራሽ በስልክ ምንድነው ይሄ ረዘም ያለ እንኳን ወሬ ማድረግ አልቻልንም እንደምታውቀው ከሱ ጋርና ልናገኘው አልቻልንም። በግል ምክንያቱ ሊሆን ይችላል ብለን እናስባለን። ይገኝበታል በተባለው ስልክ ሁሉ ለማግኘት ጥረት አድርገናል። ይሰራበታል የተባለው ቦታ ሁሉ በአካል በመገኘት በጣም ብዙ ጥረት አድርገናል። ነገር ግን አልተሳካልንም። ያው አንተ ይቅርታ ለመጠየቅ መተሃል። ገና ስትመጣኛ ዝግጅት ክፍል እንዳሸነፍክ ወይም ደግሞ በቃ ትልቁን የሚባለውን ስራ እንዳከናወንክ ነው ሁልጊዜም እንደምንለው ዛሬም እሱን እንደግማለን እና በጣም ትልቅ ሰው ነህ አንተ። ምክንያቱም ይቅርታ መጠየቅ፣ ነገሮችን እናጥራ፣ ሰላም ይፈጠር መሀላችን ማለት በጣም ትልቅ ነገር ነውና ነገር ግን አሁን ቀጣይ የምናደርገው ነገር ምንድነው? ስልክ እንደውልና ያው በአካል ባይሳካልንም በስልክ ግን እንድናወራው ጥረት እናደርጋለን ማለት ነው። ግን መጀመሪያ እስቲ አንተን ስሜት እንጋራ። እንዳለ ነበር የምታውቀው እንደመጣ እዚህ እንደተገኘ አይደለ? አልተገኘም ሲባል ምን ተሰማህ? እስቲ እሱን ንገረን። ማለት አልተገኘም ሲባል ከፍቶኛል። ባየው ራሱ ደስ ይለኝ ነበር። እንደዚህ በአካል ምናምን ባየው ደስ ይለኝ ነበር። ምንም ማድረግ አልችልም። ያው እኔ ሞክሬያለሁ፣ የሆነ ስቴፕ ሄጃለሁ። ግን እንደ ሰው ነው በቃ እንደ ሰው ተሳስቻለሁ። በወቅቱ ማለት ተሳስቻለሁ ማለት ለሱ ስህተት ሊመስለው ይችላል ማለት እሱ በሚመስለው ተሳስቻለሁ ልበል እንጂ ለሁለታችንም እንትን ነው ፌል ነው ያደረገብን እንትን ነው ማለት ነው። ስለዚህ ምንም ላደርግ አልችልም። ያው እንግዲህ እግዚአብሔር ያውቃል ነው ማለት ባለመገኘቱ ግን ከፍቶኛል። ባየው ደስ ይለኝ ነበር፣ እዚህ ባገኘው ደስ ይለኝ ነበር። ግን ምንድነው ዮሴፍ ይቅርታ መጠየቅ እንደምትፈልግ ያንተን ስምም የፕሮግራማችንን ስምም ምንም ሜንሽን አላደረግንም። እሱ ድረስ እንኳን አልደረስንም ልንል ነው። አላወቀም ይቅርታ መጠየቅ እንደምትፈልግ አንተ ወይም ደግሞ አውቆ አልፈልግም አይነት ነገርም አይደለም የተፈጠረው። ያወቀው ነገር የለም፣ ምክንያቱም ያወራነው ነገር ስለሌለ ማለት ነው። ኮንታክት ልናደርገው ስላልቻልን ነው። ግን በቀጣይ ምን ሞክር ይሆናል። አሁን ግን የመጨረሻ እድላችንን ደግሞ በስልክ እንሞክራለን ማለት ነው። ያው አናግረዋለሁ ከመጣልኝ ብቻ አላውቅም ብቻ የሆነ እንትን ተምታታብኝ። አገኘዋለሁ ብዬ ጠብቄ ስለነበር ይቅርታ አላለሁ ብዬም ጠብቄ ስለነበር ሳጣው ኦኬ። የእሱን ስልክ ነው የምሰጠኝ? የገሬን ስልክ በጣም እናመሰግናለን። እግዚአብሔር ይስጥልን። ምናልባት ቤቴ አንድ ወዳጁ የሆነ ሰው እንግዲህ አፈላልገን ሙከራችን የተሳካ ይመስለኛል። ምናልባትም እንግዲህ እስኪ ደውሉልኝ የሚል ሁኔታ ነው። እስኪ በዚህ ስልክ እንደውልና ሄሎ፣ ጤና ይስጥልን። ገብሬ? አዎ ነኝ። ዮሴፍ የሚባል ጓደኛ ነውና ይርቅ ሊጠይቅ የመጣው እኛ ጋር ዮሴፍ የሚባል
ዮሴፍ ድምፁ ተቀየረ። ሌላ አላወቀውም። ገብረ እግዚአብሔር ነህ አለም አንተ? አሁን እኔ ገብረ ጊዮርጊስ ነኝ። ገብረ ጊዮርጊስ? በጣም ይቅርታ፣ ገብረ እግዚአብሔር የሚባል ሰው ነበረ እኛ የፈለግነው። ገብረ እግዚአብሔር የደወሉላቸውን ደንበኛ አሁን ማግኘት አይችሉም። ደንበኛው የአገልግሎት መስጫ ክልል ውስጥ እስኪ ሌላ ስልክ ደግሞ አንቺ ጋር ነበር መሰለኝ ሞክር። እስኪ በዚህ እሺ 0930 ተመልካቾቻችን እንግዲህ ስትከታተሉ እንደቆያችሁት የተለያዩ ስልኮችን እየሞከርን ቆይተናል። አሁን ከቆይታ በኋላ ነው የተገናኘ ነው። አንዱ ስልክ እየሰራ እንደሆነ ጋሼ እየነገረን ነው አይደለ? አዎ። ድጋሜ እንሞክርና እስቲ በሌላ ስልክ ሞክረናል። ይሄኛው እየጠራ ነው እንግዲህ። ሄሎ ጤና ይስጥልኝ። እንዴት ዋልክ? ሄሎ አንዴ ሄሎ ገሬ ዮሴፍ ነኝ። አንዴ ሰው ሊያናግር ፈልጎ። እሺ ሄሎ ዮሴፍ ገሬ እንዴት ዋልክልኝ? ስዩም ይባላለው ከዚህ ከእርቅ ይሁን አንድ የቴሌቪዥን ፕሮግራም ላይ ነው የምደውልልህ። ወንድሜ አንተን ለማግኘት ብዙን የሞከርነው ብዙ ለፋን፣ ልናገኝህ በአካል አልቻልም። ይቅርታን የሚያክል ነገር የለም በዚህ ምድር ላይ። በደሎች ይኖራሉ። ለበደሎች ደግሞ አጠፋው ደግሞ በደል ሳይሆን ይቅርታ ስለሆነ ዮሴፍ ይቅርታ ሊጠይቅህ ይፈልጋል። አይ ይቅርታ መጀመሪያ እኮ አሁን ድንገት ነው የደወልክልኝ ነው። አሁን ከጠዋት ጀምሮ ነው የሞከርነው፣ ሰሞኑንም ሞክረናል። በይቅርታ ነገሮችን ማለፍ ትልቅ ነገር ነውና ለዚህ ነው የደወልኩልህ ገብሬ። መጀመሪያ እኮ እኔ እኮ ያሱት ቂም እኮ የለም። ኦልሬዲ በደሉ አሁን እሱ የበደለ በደል ራሱ ያውቀዋል፣ ነግሮናል። እኔ ሰላማዊ እንቅልፍ ነው እየተኛ ያለሁት። እሱ ነው እንቅልፍ የሚያጣው። ምክንያቱም የበደለ እሱ ነው፣ የጎዳኝ እሱ ነው። ስለዚህ እኔ በበደሉ ለእግዚአብሔር ሰጥቼዋለሁ። ቆይ እስኪ አንድ ሰውን ከኔ ጋራም ያለ አንድ እዚህ ፕሮግራም ላይ የምትሰራ እህቴም አለች። ሰላም ገሬ እንደምን አለ? እግዚአብሔር ይመስገን። ቤተልሔም እባላለሁ እኔ። አሁን ጋሼ አውርተውሃል። የእርቂውን ፕሮግራም አዘጋጆች ነን። ማላችሁ ያለውን ነገር በትክክል አጫውተውናል፣ እናውቃለን። የደረሰብህንም ያው የተበደልከውንም ነገር እሱም አምኖ ጭንቅላቴ በፍጹም ሰላም ሊሰጠኝ አልቻለም በሚል ምክንያት ነው እኛ ፕሮግራም ላይ መጣው ይቅርታ የጠየቀውና በአካል ልናገኝህ በጣም ለፍተናል። የሚገርም ነገር አልተሳካልንም። ጭንቅላቴን ከብዶታል። ይቅርታ ማለት ፈልጋለሁ። የተፈጠረውን ዋና ነገር ወይም ደግሞ ይሄ ዝርዝር ጉዳዩን እንዲያውቅም ፈልጋለሁ ነው የሚለው እሱ። በድጋሚ እንግዲህ ፊትን መለስ አድርገህ እሱ በጣም ትልቅ ፍቅር አለው። የተፈጠረው ነገር እንዳለ ነግሮናል። እኔ እንደዚህ አድርጌያለሁ አምኖ ወይም ደግሞ ለኔ ኃላፊነቱን ሰጥቶ ነው የጀመርነውን ነገር የጀመርነው። ነገር ግን ሊሳካልን አልቻለም። የሱን ደግሞ እውነተኛ ምክንያት አያውቅም ገሬ ነው የሚለውና እሱ እንድትል ነገር ብታወሩ እንደው ፊትን መለስ ብታደርግ እንደ ዝግጅት ክፍልኛ ይሄንን እንጠይቃለን። ችግር የለውም። ያው ቶቶ የሚመጣ ለውጥ የለውም። ኦልሬዲ የሚመጣ ለውጥ አለ ብዬ አስባለሁ። እኔ ምናልባት ገሬ ድርጊቱ ከተፈጸመ በኋላ እንደዚህ የማውራት ነገር ነበራችሁ ሁለታችሁ? ስለ ሁኔታው አውርታችኋል? ሁኔታው ከተፈጸመ በኋላ ያው እኔ እኮ መጨረሻ ላይ እኮ ነው ኦልሬዲ ዝም ብሎ እንደሆነ ያወቅሁት እኮ ብዙ ጊዜ አብረን ከቀጠልን በኋላ አንተ ተጨባጭ ነገር ስላጣሁበት ነው መጨረሻ ላይ ከዚህ በላይ ምን ይወጣ ነው የሚለው ብዬ የሸሸሁት እንጂ እየተነጋገርን ነበር እኮ። የሚነግረኝ ነገር ትክክል ይሁን አይሆን እኮ የሚታወቅ ነገር የለም። በእምነት በጣም እንቀራረብ ስለነበረ በእምነት ነው ዝም ብዬ እንትን ያልኩት። ግን አንድ ተጨባጭ ነገር የሌለ ዝም ብሎ አየር ላይ ያለ ነገር ነበረ። ሁሉ ወጪ ሳውጣ የነበረው አየር ላይ ነው
ማለት ያዘ አንድ ነገር የለም ከተነገረ ብዙ ነገሮች አንድ ነገርም የለም በቃ ሁሉም የራሴ ጥፋት ስለሆነ አብዝቶ ሰው ማመን ራሴ ነው የወነጀልኩት። እሱም ጭንቅላቱ ላይ በጣም ከባድ ነገር የሆነበት ምንድነው አምኖ ኃላፊነቱን ለኔ ሰጥቶኛል ያንን የሚያክል ብር በወቅቱ ብዙ የሚባል ብር አምኖ ሰጥቶኛል ነገር ግን እንዳሰብነው ሊሆን አልቻለም ነው የሱ የሚለው ነገርና ምክንያቱም ያስረዳህ አይመስለኝም አይደል ተቀራርባችሁ አላወራችሁም ከዛ በኋላ እና ብታወሩ ነገሮች ከሱ በኩል ያለው ነገር ቢጠራ ስላንተ የሚናገረው ነገር በጣም መልካም ነው በጣም መልካም ሰው ነው በጣም ጥሩ ሰው ነው እሱም ነው ለጭንቅላቴ እዳ የሆነብኝ ነው የሚለው እሱና ነገሮች ደሞኛው እኮ መልካም ነገር ቢሰራ ጥሩ ነበር ለመልካም ሰው ግን መጥፎ ነገር ማድረግ እኮ ነው ሊያሞም ይገባል ትክክል ነው ምክንያቱም ሙሉ በሙሉ ያመነው ሰው እንዴት ይጎዳል ነው ከሱ ቁጥጥር ውጪ የሆነ ነገር ተፈጥሮ ነው ብለህ አታስብም ገሪ ከሱ ቁጥጥር ውጪ የሆነ ነገር ተፈጥሮ ነው ብለህ አታስብም አይደለም እኔማ ማስበው ፈጠራ ነው ብዬ ነው ማስበው ሁሉም ማለት ላይ ያላረፈ ዝም ብሎ የተፈጠረ ሴራ ነው ደግሞ የሚነግርሽ ነገር እኮ በጣም አሳማኝ አድርጎ ይነግርሻል ግን ምንም ከዚህ ብዙ ነው የተነገረኝ ከብዙ አንድ የለም ይሄ እኔ ፈጠራ ነው እንጂ ፌል አድርጎበታል ብዬ አላምንም ዝም ብዬ ለተፈጠረው ሀሳብ ነበር ዝም ብዬ እንትን ማድረገው የነበረው ብዬ የራሴ በቃ አብዝቶ ሰው ማመን እንደ ጉዳይ ነው በቃ ከዛ በኋላ ዝም ብዬ ማለሸሸቱም በቃ የለኝም ማለት ነው የጀመርኩት ጨረሱ ገሬ ምናልባት መሀላችሁ ያለው ነገር የተፈጠረው ነገር በጣም ሰፊ ነው በስልክም እንደዚህ ለመጨረስ የሚመች አይደለምና አይመችም ለአንተ የሚመች ከሆነ ማናስቸግር ከሆነ በአካል የምንገናኝበት መንገድ ካለ በጣም ደስ ይለናል ችግር የለውም ለዚህ ፍቃደኛ ሆነ ቃልን ብትሰጠን በጣም ደስ ይለናል ፊት ለፊት እየተያያችሁም ብታወሩ ምክንያቱም ይቅር መባባልም ነገሮች ሲጣሩ ነው ፍንፍን ባለ ሁኔታ እንደዚህ ያሰብክ ይቅርበል በደፈናው ማለትም ከባድ ነው እንደኛምና ከባድ ነው ዝም ብሎ ለይቅርታ አይጣላም ብዬ ነው እንትን ያልኩት እንጂ በጣም ሰፊ ነው ልክ ነው እንትን ደግሞ መጣም ከነገረች ብዙ ነው ስለዚህ አሁን ይቅር በለኝ የሚለው ከእንደዚህ አጥፍቼ ነበር ይሄን ያህል አድሬስ ይሄን ያህል ልመልስልህና ይሄን ያህል ጊዜ ስጠኝና ይቅርን ባዋል ቢል አንድ ነገር ያስኬዳል ካልሆነ ግን ዝም ብሎ በድፎ ነው የጠፋ ጠፍቶ ይቅርታ ለእግዚአብሔር ከተብሎ ችግር የለውም ግን በውስጤ ጋር አረሰውም ግን ያኛው በላቢ ያገኘሁት ከልጆቼ ከሞት ያጠፋሁትን እንትን ግን አይደለም እኔ ልጆቼም ራሱ ያውቃቸዋል ነግሮናል ስታስበው ከእነኝህ ልጆች ቀምቼ እንዴት ተወስዳለሁ እያለ ቀምቶ የወሰደ ሰው እኮ ነው በጣም እኮ ነው ለራሱ የተናገረው ራሱ እንቅልፍ የሚወስደው አይመስለኝም እውነት እንደ ሰው የሚያስብ ከሆነ ራሱ እየነገር ከእነ ልጆች እንዴት ቀምቼ ወስዳለሁ እያለ ነው ቀምቶ የወሰደው እና መነጋገሩ ምንም ችግር የለውም ምክንያቱም እሱ ጋር ያለው ሀሳብ ምን መሰለህ አሁን በደፈናው ይቅርታ መጠየቅ እፈልጋለሁ አይደለም የሚለው እሱ ይቅርታ መጠየቁ እንዳለ ሆኖ የጠፋው ነገር ደግሞ አለ ምክንያቱም በእምነት ነው የሰጠኝ እሱን ነገርና መመለስ ፈልጋለሁ የሚል አቋምም አለው እሱ ከሆነ ችግር የለውም ስለዚህ እነዚህ ነገሮች ሀሳብ ካለው ሁሉም እንኳን በአንዴ ባይመልሰው የተወሰነ አድርገን መልሳለን የሚል ነገር ካለ እሰየ ነው በቃ የእሱ ሀሳብ እንዳልኩ ነው እንደዚህ ነው ያለን እሱ ስለዚህ ነገሮችን በደንብ ማጥራት እንችል ዘንድ ለኛም እንዲመቸን በአካል እንገናኝና ያለውን ነገር ዲቴል ብናወራ በጣም ደስ ይለናል ካላስቸገርን መቼ ይመችሃል እስቲ ካሁኑ ፕሮግራም እንያዝ ወይም የኛንም አሬንጅ ለማድረግ ኦኬ ከሰኞ እስከ ዓርብ ብዙም አይመቸኝም ስራ ላይ ነው የምትሆነው ከስምንት ሰዓት ባለው ነው እሺ ቅዳሜና እሑድም መሆን ይችላል የት ነው የምንገናኘው እናንተ ባላችሁበት ነው ብቻችን ነው የምንገናኘው እኛም ባለንበት አርጅና ነገር ካለ በማተው ያሳውቃችኋል በቃ አሳውቀን በዚሁ ስልክ መገናኘት እንችላለን እሺ ጋር እናመሰግናለን
ተመልካቾቻችን እንግዲህ እናንተም እንደሰማችሁት ዮሴፍም እንደሰማኸው ገሬን ለማግኘት ፋይናሊ ተሳክቶልናል። ነገር ግን የተፈጠረው ነገር መሀላቸው ያለው ነገር የተወሰነ ሰፋ ያለ ስለሆነ በስልክ የሚቋጭም አይደለም። ስለዚህ በአካል ተገናኝተን ሁኔታዎችን ማጥራት እንድንችል የእሱም ፍቃድ ሆኗል። እናመሰግናለን ለእሱም። ምን ተሰማ ዮሴፍ? እያየው ነበረ በጣም ማለት አሁንም እሱ አልተረዳኝም ማለት ሲጀመር እንደዚህ ማለት ሰው አይደለም እንደሱ እንዳለው አሁን እንደዚህ ግን እኔም በሱ ቦታ ብል ይሄንን ነው የምለው ግን ማለት እሱ በእኔ በኩል ስለተጎዳ ነው እንጂ እኔም በሱ በኩል ብጎዳ እንደዚህ አይነት ስሜት ነው የምናስበው። ግን እኔ የራሴ ስለሆነ እንትን ብየዋለሁ ግን ፌል አደረገና ያው እርግጥ ነው ትክክል ነው ከስራ ይሄ በቃ 100% እርግጠኛ ስለሆንኩ እንዴት ነው የቤት ኪራይ የሚከፍል ሰው ልጆች ያሉት ሰው እንደ ሰው የሚያስብ ሰው ከስራ ልቀቅ አለው። እሱም እርግጠኛ ማለት እዚህ አሁን ስለተጣላን መሀላችን ላይ ክፍተት ስላለ ነው እንጂ ኦፕን ከስራ የመልቀቅ ደረጃ ላይ የኔ ብቻ ሳይሆን የሱ ማሳብ ነው። ለምን ያለቀ ጉዳይ ነው። በቃ ሄዱ አንዳንዶቹ ነጮችን አናግሯቸዋል። ይጨበጥ ነገር የለም ብቻ ያው ጥፋቱ ልክ እሱ እኔም ወደዚህ ፕሮጀክት ጥፋተኛ እንደሆንኩ እሱም እንዳመነኝ እኔ ነኝ ጥፋቱ ወደዚህ ውስጥ እንትን ያልኩት። ስለዚህ እንደ ጥፋተኛውንም ይቅርታ ነው እንጂ ያ ነገር ቢሳካ ኖሮ አንዱ ነገር ቢሳካ እውነቱን ነው አንዱ ነገር ቢሳካ ኖሮ ማለት ነው በአንዱ ነገር ሁለታችንም ህይወታችንን እንቀይራለን። ደግሞ አሁንም እርግጠኛ ሆኜ የምነግርሽ የእኔ የሆነ በቃ እዳ ኖሮብኝ ወደ ላይ መሄድ አልፈልግም። ደግሞ ብዙ ነገር የተመሰቃቀለብኝ ብቻ አለፈ ብቻ። ልክ ነው። ብዙ ነገር ተጫውተናል። ብዙ ነገር አልፏል። ጥፋተኛም ስለሆንኩ ነው እኔ ራሴን ቻልኩት። እሱስ ልጆች አሉት ምን አሉት ፌል አድርጓል ብዙ ነገር በሚል ነው ጭንቅላቴን ስለመታኝ ይቅርታ ማረ እንደዚህ ይቅርታ ለመጠየቅ ጀመርኩት እንጂ እኔም እኮ ይሄን ያህል ብር ጠፍቶብኛል ብዬ መቶ እችል ነበር እዚያ ጋር ማለት ነው። ግን እኔን ስላመነኝ እኔን እንትን ብሎ ስለሆነ ነው ይሄን ነገር እንትን ያልኩት። እኛም ደግሞ እንደ ፕሮግራም ክፍል ሁለታችሁ አንደርስታንድ ተደራርጋችሁ እሱም አንተ ጋር ያለውን እውነት በትክክል ተረድቶ ይሄ እውነተኛውን እርቅ እስከምታወርዱ ድረስ እኛም እንቅልፍ አንተኛም እውነት ለመናገርና እንደሰማኸው ቀጠሮም ይዘናል። ተመልካቾችም ሰምተዋል። ስለዚህ በጣም በርካታ ነገሮች የዛኔ ይጠራሉ፣ ቦታ ቦታ ይዛሉ ብለን እናስባለን። ከዮሴፍና ከጓደኛው ገሬ ጋር ያለው ሁኔታ አልተቋጨም፣ ገና የሚቀጥል ይሆናል። ስለዚህ እንዴት እንደሚሄድ እንዴት እንደሚቋጭ አብረን የምናየው ይሆናል። መልካም ጊዜ ይሁንላችሁ። ገሬ እንግዲህ እስካሁን ጠብቄ ያለው በአካል አግኝቼ ይቅርታ ለመጠየቅ አስቤ ነበር። ነገሮች እየተስተካከሉ ነው። ገሬ ስራም ያው ጀምሬያለሁ። ፕሮግራሙን ያዘጋጀውልኝ ሶሎዳ ፕሮዳክሽን እግሬ ላይ ያለውን ነገር አስተካክሎልኛል እና ጥሩ እየተንቀሳቀስኩ ስለሆነ በቅርቡ ያው ሙሉ ለሙሉ ባልከፍልም ቀስ በቀስ ግማሽ በግማሽ እከፍላለሁ እና ለቤተሰቦች ለልጆች መልካሙን ነገር እመኛለሁ። ግን በተቻለ መጠን ቂም ባትይዝብኝ ደስ ይለኛል።